መተናል ውዶችዬ፣ ከስንት መጥፋት በኋላ ተከስተናል። እስኪ ዛሬ ደግሞ በማን መጣውላችሁ መሰላችሁ? እንግዲህ በሄሉና በወንድሟ ናሂ ውብዬ መጥቼላችኋለሁ። አብራችሁኝ ቆዩ። ምን እንደተፈጠረ እነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ብያለሁ። እንዴት ናችሁ? አማን ናችሁ? ፒስ ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ለሰላም ሁሉ መልካም፣ ሀገራችን ሰላም ላይ ያድርግልን። ጽሮ መግቢያችን እያልኩኝ ወደ ሀሳቤ ስመለስላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናማ እንግዲህ ያው የሄሉን ተንኮል እንግዲህ ሁላችንም እናውቃለን። እንግዲህ ዛሬ ደግሞ ተንኮሏ ከማንጋ ነው ካላችሁ ደግሞ እንግዲህ ወደ ብራዘሯ፣ እንግሊዘኛውን አስተካክሎት ወደ ወንድሟ እንግዲህ አዲስ አበባ ከቸች ብላለች። እናማ ያው እንግዲህ እነሱም ዩቱበር እንደመሆናቸው መጠን ወንድሟ ያው ናሂ ታውቁታላችሁ፣ ውብዬን ታውቋታላችሁ። እነሱም ዩቱበር እስከ እንደመሆናቸው መጠን እንግዲህ መጀመሪያ የተመካከሩት የነበረ ሄሉን ፕራንክ ለማድረግ ነበር፣ ባልና ሚስቱ የተመካከሩት ውብዬና ናሂ ማለት ነው። ከዛ ግን ውብዬ ደግሞ እንዴ ለምን አንቺን ብቻ እንዲናሰቃይሻለን አለችና ሹክ አለቻት። እንግዲህ ሴት ከሴት ያው ይግባባ የለም እንዴ? ፕራንክ አረጋለሁ ሲል ፕራንክ መደረግ ነው ያለበት፣ መሆንም አለበት አሉና ተመካከሩላችሁና እንግዲህ ፕራንክ ያው ሄሉ ትመጣለች። ከዛ ይቀበሏታል። ከዛ በኋላ እንግዲህ የተባባሉትን ፕራንክ ስታደርግ እሱ በቃ ያው ግግም ካለችበት በኋላ አይ ግግም አለች እኮ ምናምን ነገር ብሎ እንግዲህ ተናዶ ለማን መሆን እንዳለበትም ለማን ማገዝ እንዳለበትም ግራ ተጋብቶ ለእህቴ ልገዝ ለሚስቴ ልገዝ እያለ ያው ሚስቱም እንግዲህ የሁለተኛ ልጅ እናትና አባት ሊሆኑ ነው፣ እርጉዝ ናት። እናማ እንግዲህ እንትኑን የፕራንኩን እንትን አልነግራችሁም፣ ያው ደስ ስለማይል ማለት ነው። ደስ አይልም ስላችሁ እንደዚህ አይነት እኔ ብዙም አይመቸኝም፣ ግን ያው ሁኔታው ገርሞኛልና እንደዛ ብለው እንግዲህ የሆነ ነገር በጥብጠው ነው የደፉባቸው። ልንገራችሁ በቃ ወዳችሁን ለምን ይቆርጣችኋል? ልንገራችሁና ደፋችና እንግዲህ ያው ውብዬ እንደጠፋችባት ነገር ያው እርጉዝ ስንሆን ብዙ ነገር አለ አይደለ? እንደዛ ነበር ያስመስል ያደረጉት። ከዛ ሄሉን ደግሞ ታቋታላችሁ። በቃ ጓገጭ ነው ያለችው። በቃ አልቀመጥም፣ እኔ አልፈልግም፣ አታከብሩኝም፣ ቤቴን እሄዳለሁ፣ በቃ ወይ ተከራይቼ እቀመጣለሁ ወይ ከእናቴ እመለሳለሁ። ናሂን አቃጠሉት አልኳችሁ። እሱ ደግሞ በቃ በመጨረሻ ኧረ ፕራንክ ነው፣ ኧረ እህት አለሚቱ ፕራንክ ነው ቢላት ራሱ አልሰማለች፣ በጥፊ ቢቀላቅላት ራሱ አልሰማለች። እሄዳለሁ ብላ ግግም አለች እንግዲህ። ከዛ እሱም ግራ ገብቶት ለሚስቱ ይሁን፣ ሚስቱ ደግሞ ታለቅሳለች። እንዴት እንደዚህ ትሰድበኛለች እህትህ እያለች እንግዲህ ታለቅሳለች። ውብዬም ያው እንግዲህ ታቋቸዋላችሁ፣ ያው እንዲሁ ፍራንክ ይሰራል ትላላችሁ እና ስታለቃቅስበት አንዴ ሚስቱን ያቅፋል፣ አንዴ እህቱን ሄዶ በጥፊ ይላል። ነይ ተቀመጭ ደግሞ እሄዳለሁ ስትለው ነይ ተቀመጭ ይላታል። ግራ ካገባቡት በኋላ እሱም ራሱ ደንግጦ እንዴ ምንድን ነው የተፈጠረው? እኔ በቃ ሁለተኛ ፕራንክ የሚባል ነገር አላደርግሽም አንቺ ወንጅ እየተመታሽ አንቺ አይገባሽም እንዴ? እንዲህ ለመጀመሪያ ጊዜ ነው እንዴ ፕራንክ የምንደራረገው? ብዙ ጊዜ እኮ እንደራረጋለን፣ ምን አስበሽ ነው ይላት። ለእሷ ደግሞ ግግም ማለች ማለት ነው። ግግም ብላ በቃ የሆነ ሄዳለሁ ቤት ብርቅ ነው እንዴ ቤት ብርቁ እያለች ብታይ ግግም አለችበት። ከዛ እሱም እንደው እህቴ ልገላግል በቃ ወይስ ሚስቴ እያለ ከሁለቱም በስ በቃ እንደዚህ እየተንቦጨራረቀ እያለ ማንን መያዝ እንዳለበት ግራ ገብቶት እያለ ከዛ ለእናትሽን በቃ እደውልልሻለሁ፣ እኔ ለእናትሽ ነው የምደውልልሽ ብሎ እንግዲህ ለእናታችን በል እንጂ ናሂ ምን አስበህ ነው? በቃ ከድንጋጤው የተነሳ የእሷ ብቻ እናት አረገት እኮ እናቲቱን ራሱ። ከዛ ደውል አለችው። ያው ሊደውል ብሎ እዛ ልነሳ አለመሰል ብደውል ምን አገባኝ ትለዋለች። ወይ ሄሉ ግን ደረቅ ናት እንዲሁ
የእውነት እኮ ነው ያስመሰለችው። የእውነት በቃ ሄዳለሁ ብላ ግግም ምን ያለች አፈለክን ልድፋብህ እንዲህ ያለችው ልድፋብህ እና ታየው። እሱ ደግሞ ኧረ አትድፊብኝ ታየው አትድፊብኝ አላለም እና ዙሮ እንደዛ ነው። እሱ ፕራንክ ነው ተባለ። እሱም ፕራንክ አደርጋለሁ ሲል ፕራንክ ተደርጎ ግራ ተጋብቶ ከዛ በኋላ ፈታላችኋለሁ ተፍታታ እንጂ አንዳንድ ጊዜ ፕራንክ እናደርጋለን ስትሉ ፕራንክ መደረግ እንዳለ እወቁ ማለት ነው። ዝም ብላችሁ በቃ ያይነኛው አሳልፎ ሊሰጣችሁ ይችላል። እንግዲህ ሚስቱ ናት አሾልካ ቱስ ያለቻት ለሲስተሩ እና ለማንኛውም እንግዲህ እርጉዝ ናት። ሁለተኛ ልጇን እንግዲህ በሰላም ይገላግልሽ እያልኩ ውብዬ ማለት ነው። በተረፈ በሌላ ቪዲዮ እስከምንገናኝ እኔም እዚህ ጋር ጨርስ። መልካም ውሎ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ባይ ባይ ጉድ ባይ። መልካም ቀን